በስላሴ ስም እናገራለሁ። እሺ አንዳንድ ነጥቦች ወዳጄ ሸሪፍ ያነሳቸውን ፖይንቶች ለመመለስ እሞክራለሁ እንደ እግዚአብሔር ፍቃድ። መሐመድ እውነተኛ ነብይ ለመሆናቸው ያነሳቸው ሐሳቦች ከርዕሳችን ጭራሽ የማይገናኙ ፖይንቶችን ያግኝቻቸዋለሁ። ለምሳሌ አንዳንድ ነጥቦች ላይ እስማኤል ተባርኳል የአብርሃም ልጅ ስለሆነ የእስማኤል ዘሮች ሙስሊሞች ናቸው፣ ታዲያ የአብርሃም ልጆች ሙስሊሞች ናቸውና ታዲያ አብርሃም ሙስሊም ነው ወይ ክርስቲያን እስከማለት ደርሷል። ጥያቄያችን አብርሃም ሙስሊም ነው ወይ ክርስቲያን ነው አላለም። አብርሃም ሲጀምር ሙስሊምም አልነበረም ክርስቲያንም አልነበረም። በእምነት ክርስቲያን ነበረ። ነገር ግን አሁንኛ ክርስቲያንና ባለንበት አይነት የክርስቲያን ኖሮ እየኖረ አልነበረም። ክርስቲያን እንደነበረ ዮሐንስ ወንጌል ምዕራፍ 5 ቁጥር 50 ላይ አብርሃም ቀንን ላይ ፈለገ እንደሚለው ሁሉ ክርስቶስን ሊያይ የተመኘ አባት ነው። አሁን ጥያቄያችን ስለ አብርሃም አልነበረም። ይሄም ስለ መሐመድ ነብይነት ምን እንደሚናገር አልገባኝም። ሌላው ኢየሱስ በነበረበት ሀገር ራሱ የፍልስጤም ሀገር የሙስሊም ሀገር ሆናለች። አሁን እንኳን የሙስሊም ሀገር ሌላ ሀገር ብትሆንም አሁን ከመሐመድ ጋር የሚያገናኘው ነገር የለም። ስለዚህ አሁንም ለዚህ ሐሳብ አልሰጥም። ሌላው እስማኤል ስለተባረከ መሐመድ ነብይ ነው፣ ይሄ አያስኬድም። እስማኤል ተባረከ ማለት መሐመድ ነብይ ነው ማለት አይደለም። እንደዚህ ከሄድን ኤሳውም ስለተባረከ የኤሳው ልጆችም ነብይ መነሳት አለባቸው ማለት ነው ወይ? ጭራሽ የማያስኬድ ሐሳብ ነው ይሄ። ልክ እስማኤል ብቻ የተባረከ አስመሰል ነው። ሌላው ተባረከ ማለትና ነብይ ይወጣበታል ማለት ሌላ ነው። ቃል ኪዳን ነው፣ ነብይነት ቃል ኪዳን ነው። መባረክ ግን እስማኤል ኃያል እንደሚሆን የበረሃ ሰው እንደሚሆን ብዙ ህዝብ እንደሚሆን ነው እንጂ የተባረከው ነብይ ካንተ ይወጣል የሚል ቃል የለም። ካለ ቢያሳየን ጥሩ ነበር። ምንም ማስረጃ አላቀረበልንም። ሌላው ያላስተዋለው ነገር ምንድነው? እንደ እግዚአብሔር ዓላማ ቢሆን ኦሪት ዘፍጥረት ምዕራፍ 17 ቁጥር 21 ላይ ሲናንብበው ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬም አድርገዋለሁ፣ እጅግ አበዛዋለሁ፣ 12 አለቆች ይወልዳል፣ ታላቅ ህዝብም እንዲሆን አደርገዋለሁ ብሎ እግዚአብሔር ቃል ኪዳን ገባለት። ለማን? ለአብርሃም። እስማኤል ልጅህን እባርከዋለሁ አለ። አሁን ከዚህ በኋላ ወደ ይስሐቅ ሲመጣ ግን እባርከዋለሁ አይደለም የሚለው ቃል ኪዳኔን ግን የሚለው ቃል ይታሰብበት። ቃል ኪዳኔ ግን በሚመጣው ዓለም በዚሁ ጊዜ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ ነው የሚለው። ስለዚህ ቃል ኪዳን ከእስማኤል ጋር የለውም። እግዚአብሔር እስማኤልን በቃል ኪዳን አያቆም፣ ፍጹም አያቆም። ቃል ኪዳኑ ከያዕቆብ ጋር ብቻ ነው። የያዕቆብ ዘር ላይ ነቢያት ይወጣሉ፣ መጨረሻው የነቢያት ጌታ ኢየሱስ ክርስቶስ ሰው ሆኖ የሚመጣበት እንደሆነ ይናገራል። ይሄ ነገር ግን አልነገረንም ሸሪፍ። ሌላው ኦሪት ዘፍጥረት ምዕራፍ 22 ቁጥር 2 ላይ እግዚአብሔር እንደ እግዚአብሔር ሐሳብ ከሆነ እስማኤል ራሱ የአብርሃም ልጅ አይደለም። በቃል ኪዳን መሰረት ነው የምለው፣ በመውለድ ሳይሆን በቃል ኪዳኑ መሰረት ይስሐቅ እንጂ እስማኤል የአብርሃም ልጅ አይደለም። ለምን አልክ ከተባልኩኝ ኦሪት ዘፍጥረት 22:2 ላይ እንደዚህ ነው የሚለው። እግዚአብሔር እንግዲህ ይስሐቅ የተወለደው እስማኤል 15 ዓመት ከሞላ በኋላ ነው። ታናሽ ነው በእድሜ ይስሐቅ። እንግዲህ ይስሐቅ ከተወለደ በኋላና ካደገ በኋላ ምንድነው የሚለው? እግዚአብሔር ምን አለው ለአብርሃም? ተመልከቱ እዚህ ጋር የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ተራራ ውጣ አለው። የምትወደውን አንድ ልጅህን። አብርሃም በዚህ ጊዜ ሁለት ልጆች ነበሩት፣ ይስማኤልና ይስሐቅ። ለምንድነው ታናሽ ልጁ ይስሐቅን ወይ ደግሞ ይስሐቅን ይዘህ አላለው? አንድ ልጅህን ይስሐቅን ለምን አለው? እንደ እግዚአብሔር ሐሳብ አብርሃም አንድ ልጅ ብቻ ነው ያለው። ምክንያቱም ከህጋዊ ሚስቱ ከሳራ የወለደው ይስሐቅ ብቻ ነው። ከአጋር በስህተት የወለደው ትዕግስትን እግዚአብሔርን ከመጠበቅ ጎድሎ አብርሃም ትዕግስትን ጎድሎ ከአጋር የወለደው እስማኤል ስለሆነ፣ ስለዚህ እግዚአብሔር ቃል ኪዳን ከይስሐቅ እንጂ ከእስማኤል አይደለም። እስማኤልን አያቆም በቃል ኪዳን። ሌላው ነብይ ለመሆናቸው ማስረጃ ሂጃብ አዘዋል። ሂጃብ ስላዘዙ ነብይ ያረጋቸዋል የሚል ነገር የለም። በብዙ ሃይማኖቶች ሂጃብ ወይም እንዲሸፈኑ ስለታዘዘ ሰዎች እውነታቸው ወይም ነብያት ናቸው ማለት አይደለም። ይሄ ማስረጃ ሊሆን አይችልም። ሌላው እውነተኛ ለመሆናቸው ማርያምን ከእናታቸው በላይ ከፍ በማድረግ በቁርአን እንኳን አንድ ምዕራፍ ያክል ሰጥቷቸዋል የሚል ነበር። በቁርአን አንድ ምዕራፍ ሱረቱል መርየም 19ኛው ምዕራፍ ስለተሰየመ ማርያምን ከፍ አደረጉ ወይ እውነተኛ ናቸው ማለት አይደለም። ይሄ ማለት 29ኛው ምዕራፍ ምንድን ነው የሚለው? ሱረቱል አንቢያ ምን ማለት ነው? የሸረሪት ምዕራፍ ማለት ነው። አሁን ሸረሪትን ይወዳሉ ማለት ነው። ሸረሪትን ከፍ ያደርጉታል ማለት ነው። ይሄ አያስኬድም። ሌላው ብዙ ሰፊ ጊዜውን ምንድን በማድረግ ነው የጨረሰው ወንድማችን ሸሪፍ? በኦሪት ዘፍጥረት 18 ላይ ያለውን ቃል ለመሐመድ እንደተነገረ ነው አልተነገረም። አሁንም መሐመድ በብሉይ ኪዳን ትንቢት ተነግሮላቸው አይደለም። ጥያቄ እውነተኛ ናቸው ወይ ነው። በጣም የሚገርማችሁ ነገር እዚህ ጋር መጽሐፍ ቅዱስ አያምንም ሸሪፍ። ብሉይ ኪዳን የፈጣሪ ቃል አይደለም ብሎ ያምናል። ነገር ግን መጨረሻ ግን ኦሪት ዘፍጥረት 18 ግን ስለ መሐመድ ይናገራል ብሎ ይነግረናል። ኦሪት ዘፍጥረት ግን አትቀበለው። ማለት ኦሪት ዘፍጥረት ራሱ ነው አብርሃም ልጁ ይስሐቅን ሊሰዋ ሄደ የሚለው። ቁርአን ግን ይሄን አገላበጠና አብርሃም ልጁ እስማኤልን ሊሰዋ ሄደ ይለናል። ስለዚህ ኦሪት ዘፍጥረትን የማይቀበል ሰው ከኦሪት ዘፍጥረት መሃል አንዲት ጥቅስ ቆርጦ አውጥቶ እቺ ማለት መሐመድ የምትስማማው ማለት በእውነት ኢንኮንሲስተንሲ ወይ ደግሞ ቀጥተኛ አልባነት
የሚባል ህጸጽ ነው። ይሄ ፋላሲ ነው፣ ይስተት ነው። ከወንድሞቻቸው መካከል የሚለው ለእስራኤላውያን እንጂ ለእስማኤላውያን አልተነገረም። እዛው ኦሪት ዘፍጥረት ምዕራፍ 17 ሲቀቆ ትንሽ ዝቅ ብለን እናንብበው ቁጥር 15 ላይ ምን ይላል? ከወንድሞች መካከል የሆነውን በአንተ ላይ ንጉስ ታነግሳለህ ይላል። ከወንድሞች መካከል ምን ታነግሳለህ? ንጉስ ታነግሳለህ። አሁን እንደ ሸሪፍ አባባል ወንድሞች የተባሉ እስማኤላውያን ከሆኑ በእስራኤል ሀገር ላይ እስማኤላዊ ሰው ነግሶ ያውቃል እንዴ? አያውቅም። ለምን? ወንድሞች ማለት እስራኤላውያን ማለት ስለሆነ። ኦሪት ዘዳግም ምዕራፍ 15 ቁጥር 7 ላይ፣ ኦሪት ዘዳግም ምዕራፍ 3 ቁጥር 18 ላይ፣ ኦሪት ዘሌዋውያን ምዕራፍ 8 ቁጥር 26 ላይ እነዚህ ወንድሞቻችሁ ለእስራኤላውያን የሚውል ቃል እንጂ በፍጹም ለእስማኤላውያን አይሆንም። ሌላው ቃሌን በአፉ አደርጋለሁ ያዘዝኩትን ሁሉ ይናገራል የሚለው ሁሉም ነቢያት እግዚአብሔር ቃሉን በአፋቸው አድርጓል። ለምሳሌ ኤርሚያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኖራለሁ አለ ይላል። ስለዚህ ለምን ኤርሚያስ አይሆንም? ይሄ ትንቢት ለምን ለኤርሚያስ ታዲያ አይሆንም? ለምን ተጠይቶ ለመሐመድ ብቻ? በነገራችን ላይ ይሄንን ቃል ለመሐመድ ነው ብሎ ለመጀመሪያ ጊዜ የተናገሩት አህመድ ዲዳት ናቸው እና ከዚህ በመነሳት የሚናገሩት ሌላው እንዳንተ ያለ ነብይ የሚለው ቃል መሐመድ ላይ ይወክላል ብለዋል። ሲጀምር እንዳንተ ያለ ወይም እንደ ሙሴ ያለ ነብይ ምን ማለት ነው ስንል ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ መልስልናል። እንደ ሙሴ ያለ ነብይ ማለት ነው በግብጽ በፈርዖን ወይም እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚህ ወዲህ በእስራኤል ዘንድ አይነሳም ምልክትና ድንቅን ያደርግ ዘንድ በማለት ይናገራል። ስለዚህ ሁለት መስፈርት ነው ያለው። አንደኛ እግዚአብሔርን ፊት ለፊት ማወቅ አለበት አንድ ሰው አንድ ነብይ። ሁለተኛ ታላላቅ ተአምራትን ማድረግ አለበት። መሐመድ ተአምራት እንዳላደረጉ ቁርአኑ ነው የሚናገረው። ሐዲሱ ቢናገር እንግዲህ ቁርአንና ሐዲስ ተጋጩ ነው የምንለው። መሐመድ ተአምር እንዳልሰሩ ሱረቱል በቀራ ምዕራፍ 2 ቁጥር 118 ላይ፣ ሱረቱል በቀራ ምዕራፍ 2 ቁጥር 145 ላይ እንዲሁ ስድስተኛው ሱራ ምዕራፍ 37 ብዙ መተንተን ይቻላል ተአምር እንዳላደረጉ። ሌላው እንደ ሙሴ ፈጣሪን ፊት ለፊት አይተውታል ወይ? በጣም የሚገርመው አሁን ሰሒህ ቡኻሪ ምዕራፍ 6 መጽሐፍ 60 ሐዲስ ቁጥር 378 ላይ እንደዚህ ይላል። አይሻ አንድ ሰው መጣና ለአይሻ እንዲህ ብሎ ጠይቃት፣ ነብዩ ረሱል ሰለላሁ ዐለይሂ ወሰለም አለና ጌታቸው ወይም አላህን አይተውታል ብሎ ጠይቃት። የዛኔ አይሻ ምን ብላ መለሰችው? ጥያቄ ጸጉሬን ያቆመዋል ብላ መለሰችለት ይላል። ከዚህ በኋላ አንድ ሰው እነዚህን ነገሮች ከነገረ ውሸታም ነው። ነብይ ሰለላሁ ዐለይሂ ወሰለም ወይ ደግሞ ነብዩ መሐመድ ጌታቸውን አላህን አይተውታል የሚል ካለ ውሸታም ነው ብለው አይሻ ነው የምትለው። ስለዚህ በምንም ተአምር መሐመድ ፈጣሪን አላዩም። ፈጣሪን ካላዩ ደግሞ ሙሴን አይመስሉም፣ እሳቸውን አይወክልም። በጣም የሚገርመው ነገር ግን ይሄ የዘዳግም ምዕራፍ 18 ቁጥር 18 ላይ የእስላም መጻሕፍት ራሱ ለክርስቶስ የተነገረ ቃል እንጂ ለመሐመድ አይደለም ብለው ይናገራሉ። ማስረጃ ኢብኑ ኢስሐቅ በሲራት ረሱላህ ኢብኑ ኢስሐቅ ገጽ 258ኛው ላይ ተፍሲር ኢብኑ ከሲር ደግሞ በገጽ 617ኛው የ66ኛው ሱራ ቁጥር 6 ላይ ሲተረጉመው በተውራት ላይ እንዳንተ ያለ ነብይ አይነሳም ያለው ቃል ለኢሳ ነው እንጂ ለመሐመድ አይደለም። ታዲያ ከየት ነው ያመጣው? ኦሪት ዘዳግም ምዕራፍ 18ን ለመሐመድ ይወክላል የሚለው ነገር ከየት መጣ? መልካም እኔ ወደ አነሳዋቸው ነጥብ ልሂድ። አብዛኞቻቸው ምን የሚል ቃል አምስቷል? እኛ ለአምላካችን ለአብ እንሰግዳለን ብለዋል። ሲጀምር ቁርአን አምላክ አብ አይደለም፣ አብ ማለት አባት ማለት ነው። አላህ ለማንም አባት አይደለም ብለዋል። ስለዚህ እንግዲህ ሙስሊሞች አትቀበሉትም፣ የማይቀበለው ነገር ያስተማረ ነው። 72 ደናግል በሰማይ አለ ከሚለው እናንተ 700 ሴቶች ሰለሞን ነው 700 ሴቶች ያገባው ተሳስቷል ነው የምንለው እኛ። ትክክል ነው አላልንም። የመጀመሪያ ተሳስቷል። ሁለተኛ ሰለሞን በስህተት 700 ሴቶች በምድር ላይ ነው ያገባው። በእስልምናና መሐመድ ያስተማሩት ግን 72 ሴቶች በሰማይ አሉ፣ ያውም በቀን 100 ጊዜ ወሲብ ይፈጽማል የሚል አስተምሮ የትኛው እንደሚከብድ የትኛው ለአይምሮ እንትን እንደሚል እንግዲህ ሁላችን እናውቀዋለን። ሌላው ኢስላም 4 ሚስት የፈቀደው ስለ መብት ነው ብሏል። እኔ ለምን ኢስላም 4 ሚስት ፈቀደ አይደለም ጥያቄ። 4 ሚስት ከፈቀደ ኢስላም ለምን መሐመድ 9 ሚስት አገቡ ነው? ለምን አገቡ ሲባሉ ሲጠየቁ ምንድነው ያሉት? አይ ለኔማ ፈቅደውልኛል የሚል መልስ ነው የሰጡት። ይሄ ደግሞ ያስኬድም ነው። ሁለተኛው የዘይነብ የልጃቸውን የጉዲፈቻ ልጃቸውን ሚስት ቀምተዋል ብዬ አምናለሁ እኔ። ለዚህ ማስረጃ ሰጥቻለሁ። ለዚህ ምንድነው ያለው? አይ ልጅ ብቻ እንደሚወርስ ስለ ውርስ ነው የሚናገረው ሊለን ፈልጓል። ውርስ ሊከለክሉ ከፈለጉ አይ ዘይድ ካሁን በኋላ ልጅነት አበቃ አላወርስም ማለት ይችላሉ። ነገር ግን የዘይድን ሚስት ከወሰዱ በኋላ ግን ለምንድነው የዘይድን ሚስት የወሰዱት ተብለው ሲጠየቁ አይ ካሁን በኋላ ዘይድ ልጅ አይደለም በወስዳትም አላህ ፈቅዶልኛል የሚል መልስ በመስጠታቸው ይሄ ጥያቄ መልክልክት ነው። ሌላው ባሪያቸውን ማስነወራቸው በማለት ተናግሯል ሸሪፍ ወይ ደግሞ ከባሪያቸው መተኛታቸው ትክክል ነው ብሎናል። እንግዲህ ሙስሊሞች ምን እንደምትመልሱ አላውቅም። በዚህ ደረጃ እስቲ ሁላችሁ ሙስሊሞች የመሐመድን ፈለግ እንድትከተሉ ተገናውቷል። በዚህ ዘመን አንድ ሰው ሚስቱ ወደ ገበያ ከወጣች ሚስቱ ሌላ ሀገር ስትሄድ ጠብቆ ከሰራተኛው ጋር አብሮ አንሶላ ቢጋፈፍ ከሰራተኛው ጋር አብሮ ቢተኛ ምን ትላላችሁ? ጥያቄያችን ነው። ፈአርሰለ ኢላ አመቲሂ መርያል ቅብጥያ ገረዱ ግብጻዊት ማርያምን አስጠራና አብሮ አተኛ ነው የሚለው ቃሉ።
ስለዚህ ገረዱን የሚለውን ከገረድ ጋር መተኛ ትክክል ከሆነ እንግዲህ ለእናንተ ተዋዋለሁ። ሌሎች የቀሩት ነገር በሙሉ አልተመለሱም። በገንዘብ ሂዶ ሴቶችን ሙጥዓ መፈጸም፣ ጊዜያዊ ጋብቻ ወይ እንደ ኮንትራት ማድረግ፣ የፈለጋችሁትን ያክል ሴት ማድረግ ትችላላችሁ የሚለውን፣ ሴት ባሮችን መድፈር በሱነን አቡ ዳውድ ሐዲስ ቁጥር 2150 ሴቶችን መድፈር ሲያዙ መሐመድ እንግዲህ መልስ አልተሰጠም ለዚህ። ሌላው ፍጹም ከሳይንስ ጋር የሚጋጩ ነገሮች አሉ። ለምሳሌ ምድራችንን የተሸከማት ትልቅ አሳ ነው። አሳውን የተሸከመው ደግሞ ትልቅ ኮርማ በሬ ነው። ኮርማውን ደግሞ የተሸከመው በድንጋይ ነው። ድንጋይ ደግሞ በአፈር ላይ፣ አፈሩ አላህ ነው የሚያውቀው የሚል አስተምሮ ምን ታስባላችሁ? ፀሐይ ወደ ምድር ገብታ ነው የምትጠልቀው የሚለው አስተሳሰብ ከሳይንስ ጋር ይጋጫል። ሱረቱል 88ኛው ሱራ ቁጥር 20 ላይ ምድር ዝርግ ናት ይላል። ምድር ዝርግ አይደለችም፣ ከሳይንስ ጋር ይጋጫል። ህፃን ወንዱን የሚወለደው ወይም ሴቱን የምትወለደው የአባቱ የዘር ፈሳሽ ቀድሞ ስለፈሰሰ ነው የሚለው ፍጹም ከሳይንስ ጋር ይጋጫል ብዙ። ሌላው ስለ ሰይጣን አስተምሮ እናገራለሁ ብዬ ነበር። ስለ ሰይጣን አስተምሮ ምንድነው ያስተማሩት? ሲጀምር በሰሒህ ቡኻሪ ቅጽ 2 ሐዲስ ቁጥር 245 ላይ ሰይጣን ጧት በጆሮአችን ይሸናል ብለው አስተምሯል። እኔ ጠይቃለሁ ሁላችሁንም ሙስሊሞችና ሸሪፍ ሰይጣን ይሸናል ወይ? ሲሸናሽ ከሸና ደግሞ በጆሮአችሁ ይሸናል ወይ? እኔ በጆሮዬ አይሸናም፣ ክርስቶስ ከሰይጣን ነፃ አውጥቶኛል። በእናንተ ጆሮ ግን ይሸናል ወይ? ምክንያቱም ይሸናል ብሎ መሐመድ አስተምሯል። ሁለተኛ ሰሒህ ቡኻሪ ሐዲስ ቁጥር 516ኛው በመጽሐፍ 54 ላይ ሰይጣን ሌሊት በአፍንጫ ያድራል ብለዋል። በአፍንጫችሁ ሰይጣን ያድራል ወይ? በእኔ አፍንጫ ስለማያደር ማለት ነው። ሶስተኛና የመጨረሻው ሐሳቤ ጧት አዛን ሲሰማ ሰይጣን የመስጂድን አዛን እንዳይሰማ እየፈሳ ይሄዳል ነው የሚለው ቃሉ ሊትራሊ ሰሒህ ቡኻሪ መጽሐፍ 11 ቁጥር 582 ላይ። እኔ የምጠይቀው ሰይጣን ይፈሳል ወይ የሚል ጥያቄ አለ። ስለዚህ እነዚህ በሙሉ ሙስሊሙ ጥያቄዎች አልተመለሱም። ጠቅለል ስናደርግም በእውነት የነብይነት ስታንዳርድ የምንለው በመጽሐፍት ላይ ሊያሟሉ እንደማይችሉ አምናለሁ። ይሄንን መሰክራለሁ። እውነት መሐመድ የፈጣሪ ነብይ አይደሉም። እውነተኛው ነብዩ ነው የመጣው። እውነተኛው ጌታ ኢየሱስ ክርስቶስ ነው። ነፍሳችሁን ታድኑ ዘንድ ወደ ክርስቶስ ኢየሱስ እንድትመጡ ጥሪን አቀርባለሁ። እግዚአብሔር ሰላም ይብዛላችሁ።